የመንጌ ውሽሚት ምዕራፍ 7 የድድ ማስጫ ልጆች። ድድ ማስጫ የሌለ ነገር የለም። የማይቆም መኪናና ሰው የለም። ከወታደራዊ እስከ ንግድ መኪናዎች የጎዳናውን ግራና ቀኝ ጠርዝ እየጠበቁ ይኮለኮላሉ። መኪናዎቹ በጎዳና ላይ እጥበት፣ ጽዳትና ናፍቀ ወረፋ ይይዛሉ። መንገደኞቹ ታክሲ ለመሳፈር ይጠባበቃሉ። ፔጆ ታክሲዎች ለ4 ሰው በላይ መጫን አይፈቀድላቸውም። ሹፌሩ ከኋላው 3 እና አጠገቡ ላይ 1 ሰው ብቻ ጭኖ እንዲሄድ ከትራፊክ ፖሊስ ፈቃድ አለው። እኔ ግን ሁሌም ታክሲዎቹ ያሳዝኑኝ ነበር። 4 ጎማ ኖሯቸው 5 ሰው ከነኮተቱ መጫናቸው ከአቅም በላይ እንዲሰሩ የተገደዱ ያህል ይሰማኛል። በአስፋልቱ ግራና ቀኝ የወታደር ካምፖች አሉ። ማመላለሻ ከነዳጅ ማደያ እስከ የከባድ መኪና ማቆሚያ ሃንጋር አለው። የሃንጋሩ ከፍታ ይገርማል። የፎቁን ያህል ይገዝፋል። ቁልቁል ወደ ሸዋ በር ሲወርዱ በስተቀኝ የተቀመጡ ማመላለሻ ሰፊውን የመግቢያ በርና የየወቅቱን ወታደራዊ መለያ በለበሱ ወታደሮች ያስጠብቃል። የደከመውና የወዳደቀ የቆርቆሮ አጥሩን ሌቦች አብዝተው ከሞት ይታደጉለታል። ቆርቆሮውን እየነቀሉ እሾሃማ ሽቦውን እየፈቱ ከቆራሌው ይቸበችቡታል። አንድ መለስተኛ መንደር ሊመሰረት የሚችል መሬት የያዘ ማመላለሻ 2 በሮች አሉት። ጠባቂ የማያጣው የሰሜንና የደቡብ በሮች። ድድ ማስጫን ፊት ለፊት የሚመለከተው የሰሜኑ በር ነው። ማንኛውም መንገደኛ ቀኙን ይዞ ወደ ኮምቦልቻና የአፄ ኃይለሥላሴ የትውልድ ስፍራ የሆነችው ጃርሶ የገጠር ከተማ ለመሄድ ድድ ማስጫን መሳለም ግድ ይለዋል። ከማመላለሻ ጋር መንገድ የለያላቸው የጦር ሰራዊት ሆስፒታልና ስንቅንቅ ትጥቅ መሳሪያ ቤቶችን እግረ መንገዱን ይሳለማል። ክቡን አደባባይ ተሰናብቶ መንገዱን ይጀምራል። የኮምቦልቻ ላንድሮቨሮች፣ ዳይናዎች፣ ቼንቶዎች፣ ፊያፊሎች፣ ስቶቾች፣ ሃይሉክሶችና የእርዳታ እህል የሚጭኑ ረጃጅም ባለተሳቢ መርቸዲስ ማርሻቸውን የሚለዋውጡ አደባባዩ ላይ ሲደርሱ ነው። የከተማው አስፋልት አብቅቶ ወደ ፒስታ መንገድ ሲቀላቀሉ ማርሽ መቀየር፣ በእጃቸው የተጫኑትን ነዳጅ መስጫ ለቀቅ ማድረግ ይጠበቅባቸዋል። ከኮምቦልቻ ተርፎ ሆነው ተጭነው የሚመጡ ሰዎች ከነኮተታቸው የሚረገፉት ድድ ማስጫ ላይ ነው። የትራፊክ ፖሊስ በዘበቱ ቀን ድድ ማስጫን አያውቃት። ዓመት በዓል ካልደረሰ የትራፊክ ፖሊስ ድድ ማስጫን አይረግጣትም። ለትራፊክ ፖሊሶች እግር በዘቦት ቀን የምትቀፍ መንደር ናት ድድ ማስጫ። በማመላለሻ ሕክምናና ስራ መሐንዲስ በተሰኘው የወታደር ሀብቶች የተከበበች ድድ ማስጫ ለብዙዎቹ የዕለት ጉርስ ሽፋኝ የእንጀራ መሶብ ናት፣ ያመል ልብስም ጭምር። መኪና እጥበት ጓዝ ተሸክመው የጉልበት ስራ ሰርተው ደልለው ቀፍለው ቁማር ተጫውተው ህይወትን የሚታገሉ ብዙዎች ይውሉባታል። ድድ ማስጫ ቀን ቀን እንጂ ለአይን ያዝ አድርጎ የመንገድ መብራት ከበራባት በኋላ ወዳጅ አታውቅም። ሰርክ ቢነጋም ቢመሽም ቢዳምን ቢከፋ ከስራው የማይሸሸው መሄጃና ተንከባካቢ ያጣው አደባባዩ ብቻ ነው። ድድ ማስጫ የቀን አድማቂዎቿ ሲመሻሽ ነጣቂዎቿ ይበዛሉ። ቀኑን ሙሉ ንቅት ብላ ከእንግዶቿ ስታስተናግድ ትውልና ሲመሽ ትተክዛለች፣ ፍዝዝ ድብዝዝ ትላለች። ማንም ምንም መቼም ሰው ረግጣት የማያውቅ ጾም አዳሪ መሬት ትመስላለች። የመንደር ውስጥ ጨለማ የሚደብራቸውና ራሳቸውን ከጅብ አደንም ለማስጣል በሚጧሩ አሳዳሪ አልባ ውሻዎች ትታጀባለች። አደባባዩ እሽሩሩ ብላ እያባበለች ምስኪኖቹን ውሻ ታስተኛቸዋለች። ቀን ለሰዎች ሌሊት ለውሾች መከታ ናትና ድድ ማስጫ። ድድ ማስጫ እያንዳንዳቸው የየራሳቸው መለያ ጠባይ ያላቸው ሐማሎች አሉባት። ሐማሎች የምንላቸው የደከሙ የሰፈር መንገደኞችና እቃዎችን ጓዛቸውን በክፍያ የሚሸከሙ ወዛደሮቿን ነው። ሐማል ተብለው ሲጠሩ ወደ ጠራቸው ተሯሩጠው ይጠጋሉ። በዋጋ ተስማምተው እቃ ያደርሳሉ። ሐማል ቂጡ ይገማል እንላቸዋለን ልጆቹ ስናበሽቃቸው። ያሯሩጡናል። እየሳቀን ስንሮጥ እየበሸቁ ይከተሉናል። በሕይወቴ ውስጥ ከማይረሱኝ የድድ ማስጫ ሐማሎች
አየለ ቅጫሞ ዋነኛው ነው። ቀጫጫ፣ ጥቁር፣ ፊቱ የማይፈታ ቂጥ የተቦጨቀ ቅጠልያ የወታደር ሱሪ የሚያደርግ ለወላጆቻችን እኛን ለማስፈራሪያ ሆኖ የሚያገለግል መሆኑን አስታውሳለሁ። ማስፈራሪያነቱ እንደ ጭራቅ በርቀት እየኖረ ሳይሆን ከነጠባዩ እና ተክለ ሰውነቱ እያወቅነው ነው። ደማቅ ጥቁር ሉጫ ፀጉር አለው። ወታደሮች ካልሆኑ በስተቀር ማንም ሰው አየለ ቅጫሞ ብሎ አይጠራውም። ተሳስተው ከጠሩት እንኳን ወይ በቡጢ አሊያም በዱላ ይሰርዛቸዋል። ጉልቤ ነው እንደጠይም። እሱ ካልፈቀደላቸው በስተቀር ሌሎች አማሎች እሱ እያለ አይሸከሙም። ድድ ማስጫን ቁልቁል እያየች የምትጣራው የአባባ ዘረፈኝ ጠጅ ቤቱ ነች። እየጠጣ የሚደባደብባት የቦክስ ሪንግ። ኩንታል ሙሉ እህል ተሸክሞ ያለ እረፍት ከተባለበት ርቀት ያደርሳል። አሸካሚ ካገኘ አውራጃ ይፈልጋል። ሸክሙን አራግፎ ሲመለስ ነዳጅ ይሞላል። በብርሌ ያስሞላትን ቢጫ ነዳጅ ሳብ አድርጎ ሲያበቃ ወደ ስራ ይመለሳል። የጋሻ ዘረፈኝ ጠጅ የአየለ ቅጫሞ ነዳጅ ነች። አየለ ቅጫሞ ገባ በሲዳሞ አልነው አንድ ቀን እኔና ጠይሜ ጠንዱ። ቢሲዳሞ የስጋ ደዌ ህሙማን መታከሚያ ሆስፒታል ነው። እናታችሁን ቢሲዳሞ አልጋ ላይ አስተኝታችሁ ልሳማችሁ እሺ ብሎ ድንጋይ አንስቶ ተከተለ። ሮጠን የመመላለሻ ዘበኛ ስራ ተወሸቀ። ቆመ። ምንም ሳናደርገው ሊመታን እንደሚያሳድደን ነገር ናቸው። ውሻ አስፈጥረን አንደኛው ወታደር ጠራውና አስጠነቅቀው። ልጆችን የሚማታ ከሆነ ከድድ ማስጫ እንደሚያባረረው ነገረው። ሰድበውኝ እኮ ነው ጌታው አለ በተሸናፊነት ድምፅ አስልሎ። ምን ብለው ሰደቡ? ጠየቀ ወታደሩ። አረገኝ አየለ ቅጫሞ ገባ ቢሲዳሞ የሚሉት የታባታቸው አይተውኝ ነው እና ቢሉ ምን ችግር አለው? አረግ ጌታው ምን ነካ? በዛሬም የሌለብኝም ቁምጠና በምን እደይ ልጠርጠር? አይኖቹን ባቀረቡ። ወታደሩ አየለ ቅጫሞ አሳዘነኝ መሰለኝ። ውሃ የሚያሰንጥ ኩርኩምና ካልቹ አቅምሶ ለቀቀ። ጭንቅላታችን እያሻሸን ስንሄድ ሙክኬን አገኘናት። ሙክኬ አላጠይኝ ድንጋይ አነሳች። ሮጠን የወረወረችው ድንጋይ አየለ ቅጫሞ ሳተው። አየለ ተንደርድሮ መጣና በግራ እጁ አንገቷን አንቆ በቀኙ በተጨበጠው ቡጢ አገጯን አጎናት። ተዝለፈለፈች። ጎንበስ ብሎ እግሮቿን አቅፎ ትከሻው ላይ ያሳረፋትና ወደ ኋላ በአፍጢሟ ለቀቃት። አካባቢው በጩኸት ተተራመሰ። ወይኔ ሙክኬን ገደላት አለ ጠይሜ ደንግጦ። ሙክኬ ከሞተችማ ማንና በጭቃለን ጠየቀ ጠንቤ። ያቺ ሸፋፋሩ ጊት እናት ትሙት እሺ ለአጎቴ ሞት ትመኛለህ? ቀሽም ጠይሜ ተናደደ። ሙክኬ አጎት ናት እንዴ? ገርማኝ ጠየኩ። እና የአባዬ ታናሽ ወንድም አይደለች እንዴ? ምን እንደማጣፍ ትሆንላችሁ? ጠይሜ ያኮራፈ። እና የጋሽ በቄ ወንድም ሆና ለምን ሀማል ሆነች? ጠንቤ ገርሟታል። እኔ ምን አውቃለሁ እንዴ አልና ወደ ትርምሱ መሃል ሮጠ። ጋሽ በቄ አየለ ቅጫሞን በተዘራቸው ያንቆራጥጡታል። ገላጋይ መሃል ገብቶ ይታገላል። ጋሽ በቄ ለገላጋይ አስቸገሩ። ጠይሜ የወረወረ ድንጋይ የአየለ ነገር አገኘ። አየለ እግሩ የተመታበትን ድንጋይ በእጁ አስገባ። ወገቡ ቀና ብሎ ያለ የሌላንን ተጠቅሞ ድንጋዩን ወደ ጋሽ በቄ ግንባር ወደቁ። ከዘራቸውን ሲያነሱ የአንድ ወታደር ቃሪያ ጥፊ ነጣጣፊቱ ላይ አረፈ። ከዘራቸውንም ራሱንም ወደ መሬት ጣለ። ተልፈሰፈሰ። እንደ እባብ ተጠቀለለ። ጅማት የነበረው ሰው ፓስታ ሆነ። ያውም ፍል ውሃ የነካው ፓስታ። ሙክኬ ስም የወጣላት ከአጠጣጡ ነው። ሲጠጣ ቀይ ፊቱ እንጆሪ ይመስላል። እንደ ጨርቅ ጥምልል፣ እንደ ንፍሮ ሙክክ ይላል። ሲጠጣ የሚቆም አካል የለውም። ምላሱም ቢሆን ይንዘላዘል ይሆናል እንጂ ቀጥ ብሎ ይዘረጋለት። ስርብታውን ተከትሎ ለሀጩ ፀሐይ እንደወረቀ ውሻ ይዝረበረባል። ባየለ ቅጫሞ በደረሰበት ወገራ ምክንያት እነ ጠይሜ ቤት የተኛው ሙክኬ በልቡ ቂም ቋጥሯል። ሰበብ እየፈለገን ቆይቶ አንድ ቀን ሶስታችንን በርዘግቶ ቀጠቀጠ። እኛን ተመካከርንበት። ልናሳየውም ወሰነ። ግርግር የሚባለው ሀማልን አገኘነው። ግርግር ልጅ ይወዳል። ተሸክሞ ባገኘው ገንዘብ ከረሜላ፣
ብስኩት፣ ዘይቱና፣ መንጎና ጀላቲ ይገዛልናል። ንጥር ውፍር ያለ አቋሙ ደስ ይላል። ትክክለኛ ስሙን አናውቀውም። ራሰ በረሃ በመሆኑ በተጨማሪ የራስ ቅሉ ላይ ያሉ ፀጉሮችን ተለቅሞ ይቆጠራሉ። ግንባሩ ላይ አውራ ጣት የሚያስገባ ቀዳዳ አለ። ሊያጫውተን ተአምር ሊያሳየን ሲፈልግ ቀዳዳ ውስጥ የተለኮሰ ሲጋራ ያስቀምጥበታል። አሁን ተቃጠለ እያለን ስንሰጋ ጎንበስ ብሎ ሲጋራውን ወደ መሬት ይጥለውና ሳብ ሳብ ጭሱን ቡልቅ ያደርገዋል። ጉሬውን እንደ ማስቲካ ያኝከዋል። ወታደር እንደነበረ ይወራለታል። ልዩ ስድስተኛ መንጃ ፈቃድ ቢኖረውም ስለቀወሰ መንዳት እንደተከለከለ ሁሉ የመንደርተኛው ሰው ያምናል። ስድስተኛ መንጃ ፈቃድ ስደተኛ ያደረገው ሰው ግርግር ነው። ሙክኬ ልትመታው እንደምትፈልግ ነግራው ነው። ተናደደ። እደፋታለሁ አለ። ደስ አለን። ሙክኬ እንደወገረችን ልናስወግራት ተዘጋጀን። በኪሳችን ደብቀን ሀሳቡን ከተረዳን በኋላ ልንሰጠው የተስማማነውን 3 ሲጋራ ጠይሜ ያቀበለው። ክብሪት ለኩሶ ጭሱን አብለቀለቀው። ፊቱ ሲለዋወጥ አየነው። ቀጥቀጥ እንደሚያደርገው አመነ። ሙክኬ እንደለመደችው ሙክት ብላ ሰክራ በመንገድ ያገኘችውን ሁሉ እየሰደበች መጣች። ለግርግር አሳየነውና ሮጠን ከስሩ ጠፋን። በአንድ ቦክስ ገለበጣት። ግርግር ተሰናበት ተባለ። ሁሌም ሰው ከተመታ እንዲህ ነው የሚባልለት። አዲስ ጨረቃ ስትወለድ ያመዋል፣ እብደቱ ይነሳበታል ይባላል። ግርግር ያበደው የሌሊት ወፍ ሸንታበት ነው ስለሚባል ማታ ማታ ራሳችንን ከሌሊት ወፍ ሸንት እንጠብቃለን። የሌሊት ወፍ ማታ ብቻ የምትዞረው ዱርዬ የደጅ የሚያመስል ልጅና ሽንቷን ሸንታ ለማሳበድ ነው ስለምንባል ላለማበድ በጊዜ ወደ ቤት እንገባለን። ሳሙኤል ግርግርን ተሸክሞ አደባባይ ውስጥ ወረወረው። ሳሚ የድድ ማስጫ ጉልቤ ነው። እኛ ሰፈር ከኔ በቀር በሳሚ ያልተመታ የለም። እኔን የማይነካኝ ስለሚወደኝ አይደለም። እኛ ቤት ሲመጣ እንጀራ እንዳይከለከል እንጂ። እናቱ የእናቴ ቅርብ ጓደኛ ነች። አቧልተት ዝዋይ የህፃናት አምባ ነበር ከታናሽ ወንድሙ ጋር ያደገው። ኢህአዴግ በአምባ የነበሩትን ተማሪዎች ሲበትን ወደ እናቱ መጣ። የመጣው እናቱ የማታውቀው ለመንግስት ያላስረከበችውን ሳሙኤል ሆኖ ነበረ። ሲጋራ፣ ጫት፣ መጠጥና ሴት ያለ እረፍትና ያለ እፍረት በየአውራ ጎዳናው የሚጠቀም የባከነ ነች። እናቱ የተለየ ለድሎት ቀርቶ ለዕለት ጉርስ የማያሳቅቅ የገቢ ምንጭ ስላልነበራት እንደ ሌሎቹ ልጆች እድልና ጉልበት የፈቀዱለትን እየሰራ እንዲኖር ሞከረች። አልተሳካላት። ሰው መደብደብ፣ በጩቤ መውጋት፣ መንጠቅ የሰርክ ተግባሩ ሆነ። ለወደደው ሟች ለጠላው ገዳይነቱ በተግባር አረጋገጠ። ምርር ሲላት ከቤት አባረረችው። ምግቡን የትም በልቶ አዳር ብቻ ከእሷ ጋር ይሆን ዘንድ በእናቱ ልመና ፈቀደችለት። ጉልቤው ባለበት ሴትና ወንድ ተቃቅፈው እንደ ልባቸው አያወሩ። እየተላፉ መሄድ አይችሉም። ወንድየው ንብረቱን ብቻ ሳይሆን ሴቲቱንም ያስረክባል። እያለቀሰ በሳሚ ፊት ተሸናፊነቱን ካላረጋገጠ ጉንጩ ላይ የቡጢውን አሻራ ያስቀምጥለታል። በጭካኔው ስለሚታወቅ እንኳን ሰፈርተኛው መሳሪያ የታጠቁ ፖሊሶችም ይፈሩታል። ሳሚ የሰፈራችን ጀግና ነው። ግርግር በጀርባው እንደተኛ የሳሚን ቡጢ ያለ አጸፋ እየተቀበለ እንዲተወው ይለምነዋል። መንገደኞች ስለ ጉልበቱ ይማጸኑታል። የማመላለሻ ጠባቂ ወታደሮች ይስቃሉ። የነጻ ትግል በቴሌቪዥን የሚከታተሉ እየመሰላቸው ይዝናናሉ። ሆዱ ላይ ተቀምጦ የሚቀጠቅጠውን ሳሚን ሰው ሁሉ በቃሉ እንጂ መሀል ገብቶ ለመገላገል የፈራ ይመስላል። ግርግር ያለቅሳል። ትልቅ ሰው ሲያለቅስ ያሳዝናል። ትልቅ ሆኖ ማልቀስ እንደሚቻል ያወቅኩት በግርግር እንባ ነበር። ከስር ሆኖ ያላጸፋ በሳሚ መደብደብ ታከተው። ፊቱ ተለዋወጠ። አይኖቹ ተገለባብጠው ጥቁሩ ወደ ውስጥ ነጩ ወደ ላይ ሆነ። በጥልቀት ተነፈሰ። ሰው ተበታተነ። ሞተ፣ ገደለው፣ ግርግርን ገደለው አሉ አንዱ ሰውዬ። ግርግር ሳሚን ገለበጠው። ተሸክሞ አንስቶ እንደ ነፍጥ አፈረጠ። ተረኛ ሆነን እየተከታተልን ጥርስ ጥርሱን በቦክስ በቴስታ ረመረመው። ሳሚ ደም በደም ሆነ። የፊት ጥርሶቹን እያየናቸው ረገፉ። እጆቹ ተዝለፈለፉ። አፍና አፍንጫው በትንፋሽ ይልቅ እንደማኩረፍ ቀለላቸው።
ሲስቁ የነበሩት ወታደሮች ግርግርን በሰደፍ መቱት። አንዱን ወታደር ጉሮሮውን አነቀው። የምር ተነስቶበታል። እብደቱ ጉልበት ሆኖታል። ሰው ሁሉ እየሆነ ያለውን በርቀት ነው የሚከታተለው። ሌላኛው ወታደር ግርግርን ጭንቅላቱ ላይ በሰደፍ መታው። ደም ከጭንቅላቱ ጎረፈ። ሌላ ቀዳዳ ከጭንቅላቱ የኋለኛው ክፍል ሊፈጠር እንደሚችል ገመተ። ሌላ የሲጋራ መተርኮሻ፣ ሌላ ተአምር ማሳያ ቀዳዳ። ግርግር ወደኋላ ተዘረረ። ራሱን ሳተ። ራሱን ስቶ በሕይወት ያሉት ወታደሮች በደኑን ገረፉት። በከስክስ ጫማቸው እንደ እባብ ጭንቅላቱን ረገጡት። የነጻ ትግሉ ተመልካቾች የነበሩት ወታደሮች በሰፈሩበት ተሰፍረው ተመልካች አገኙ። ተው የማይል በፍርሃት የተሸበሸበ ተመልካች። በርካታ ከናክሮች ለዚህ ምስኪን ሐማል ተመጠጡ። ከንፈር ከመጠጡለት ሰዎች ውስጥ ለዚህ ሁሉ ነገር ምክንያቶች የሆነው እኔና ጠይሜው ጠንቢ እንገኝበታለን። ታሞ እዚያቸው አደባባይ ውስጥ በተኛበት አጋጣሚ በቁርስና ምሳችንን እየቀነስን አብልተነዋል። ከየወታደር ካምፖች ውፉ እየለመነ ቁስሉ ያጠግግለት ዘንድ ያቅማችንን አበርክተንለታል። ስናገኝ ድፍን እየገዛን ስናጣ ቁር እየለቃቀምን ሱስ ሌላ ህመም እንዳይጨምርበት ተንከባክበነዋል። እማማ ትሁኔ ኩሽናቸው ውስጥ ቆልፈንባቸው ከቤት አረቄያቸውንም ሰቀን አጠጥተነዋል። በአካል ሳናቀው የወደድናት ሀገረ ጅቡቲ ናት። ጅቡቲ በእኛና በድድ ማስጫ ልጆች ለመወደዷ ምክንያት ደግሞ በክሬ ነበረ። በከር አብደላ ነው ሙሉ ስሙ። በከሪ አማርኛውን አቀላጥፎ ከማይናገሩ የድድ ማስጫ ሐማሎች ጎልቶ ይታወቃል። ለመታወቁ መንስኤዎቹ ደም የሚሸከመው ዝቅተኛ የሰው በመሆኑና መንደርተኛ ላይ ለሚደርስ ማንኛውንም አይነት ችግር ከአምቡላንስ ቀድሞ ደራሽነቱ ነው። አውቀውም አላወቀው ለሞተው ሁሉ ያለቅሳል። ድንኳን በተጣለበት ሁሉ በከሪ አለ። ከእንባው እስከ ጉልበቱ ለሐዘንተኞች መጽናኛ ይውላል። ማቹዋ ሴት ከሆነች አባዬ አባዬ፣ ወንድ ከሆነ ጋሺ ጋሺ እያለ ያለገደብ ያለቅሳል። እንጨት መፍለጥ፣ ውሃ ቀርቶ ከገበያ የሚጓጓዙ ነገሮችን ተሸክሞ በነፃ ያገለግላል። እነኚህ ተግባራቱ ናቸው በእናትና አባቶቻችን ዘንድ ያስወደዱት። በከሬ ለእኛ የሳቅ ምንጫችንም ነው። እንደ ልባችን እንደ ልጅ እየሸወርነው የምንጫወትበት አሻንጉሊታችን። አንድ ቀን እኔ ጠይሜ እና ጠንቤ ቁማር በልብስ አዝራ እየተጫወትን ሳለ በከሬ መጣ። ከኛ ቤት ጀርባ ያሉት እማማ መሰሉ የልጅ ልጃቸውን ክርስትና ለመደገስ ድንኳን ጥለዋል። ጠራነውና እማማ መሰሉ መኪና ገጭቷቸው እንደሞቱ ነገርነው። ደነገጠ። የሚሆነው ጠፋው። ጠይሜ የውሸቱን ሲነግረው አይስቅም። ደግመን የእማማ መሰሉ ሞት አሳዛኝነት አልቃሽ መስለን አረዳ ነው። ይህንን ያደረግነው በጣም እንደሚወዳቸው ስለምናውቅ ነበር። ክው ዝቅ ዝዝ ብሎ አመድ መሰለ። ወይ አባዬ፣ እናቴ አጉራሽ፣ ወይ አባዬ፣ ምነው ሹፌር ነው የገደለሽ አባዬ፣ ወይ አባዬ እያለ ወደ ድንኳኑ ሲገባ በድንኳኑ የተኙት ሁሉ ደንግጠው ጸጥ። የነበረው ጨዋታና ሳቅ ቀሰቀሰ። ለቅሶውን ያዩ ሁሉ ደነገጡ። እኛም በድንኳኑ ሸራ ተሸፍነን በቀዳዳው እያየን እንስቅበታለን። ማን ነው የሞተው? በከሬ የኔ እናት ጠይቀች። አባዬ ሞተች እኮ ወዬ አለ አንገቱን ጉልበቱ ላይ ደፍቶ እያለቀሰ። የቱ አባዬ? አባይ መሰሉ ሞተች፣ መኪና ገጭቷት አሉ እኮ ወዬ። ኧረ ሰይጣን ጆሮ ይደፈን በል በከሬ፣ ጉንጨት ብለህ ነው እንደ የመጣኸው? ያችትና አለህ እኮ አባዬ መሰሉ ቀና አለ። እማማ መሰሉን ሳያቸው ደነገጠ። ወይ አባዬ አለሽ አላቸው በሁለት ምላሶቹ ጉንጮቹን ተጭነው። አለሁልህ በከርዬ የኔ አዛኝ አለሁልህ። ኧረ ለመሆኑ ማነው ሞታለች ብላ ያስደነገጠ አሉና በነጠላቸው ጫፍ እንባውን አበሱለት። ወይኔ አባዬ ልጆቹ ላሳይሽ ብሎ እጃቸውን እየጎተተ ከድንኳኑ ሲወጣ አንዳንድ ተደብቀን ፈረጠጠ። በሌላ ቀን ደግሞ አራምባውን ስቦ እየተንገዳገደ ሲመጣ አገኘ ነው። የአባባ ሺበሺን ቤት አሳየን። ግቢያቸው ውስጥ ድንኳን ተጥሏል። የሟች ልጃቸውን የ40 ቀን መታሰቢያና የሐውልት ምርቃት ነገ ያካሂዳሉ። ለድግሱ ወጥ እየተሰራ እንጀራ እየተጋገረ
የጠላ መጠጫ ጠርሙሶች በጠላ እየተሞሉ መመገቢያ ሳህኖች እየታጠቡ የአባባ ሺበሺ በሰራተኞች ተሞልቷል። ለበከሬ ነገ የአባባ ሺበሺ ልጅ ብርሃኔ ዶክተር እንደምታገባ ነገር ነው። ደስ አለው። አለገና አለገና የጋሽዬ አለገና እያለ ሲዘፍን በተለያየ ስፍራ ተጠምደው የነበሩ ሰዎች ደነገጡ። ትልቁ የአባባ ሺበሺ ልጅ መሳፍንት በከሬን በፍልጥ አገላበጠው። በሰዎች ገላጋይነት ከሞት የተረፈው በከሬ እያነከሰ ወደ አለቅንበት ቦታ ሄደ። አባቱ ታሞ ተኝተው ስለነበረ መሰለኝ መሳፍንት በከሬን የወገረው። ጠይሜ ግን መሳፍንት በከሬ የተበደበው ስለዘፈነ ሳይሆን ድሃ ስለማይወድ ነው አለ። አመን ነው። እናንተ የዝቅተኛ ቤተሰብ ልጆች ዘንድሮ በጨርቅ ኳስ ነው የምትጫወቱት አመዳሞች ይለናል ሁሌ ነገር ሲፈልገን። በከሬ ለረጅም ጊዜ ከሰፈራችን ጠፋ። የናፈቅነው ልናገኝ አልቻልንም። መጫወቻችንን አጣን። ሳቅ ናፈቀን። የሆነ ቀን ግን እኛ ቤት የጎረቤት ሰዎች ተሰብስበው ቡና ሲጠጡ የበከሬን ነገር አነሱ። የጠፋበት ዋና ምክንያት ዘመዶቹ ከጅቡቲ መጥተው አዲስ አበባ ልብስና ጫማ ገዝተውለት እያዝናኑት እንደሆነ ሰማ። ለእነ ጠይሜ የማወራላቸው አንድ እንቁላል የሆነ ወሬ እንዳገኘ ገባ። በከሬ ግን እድለኛ ነው አለች ጠንቤ። እንዴት? እኔና ጠይሜ እድለኝነቱ እንዲያብራራልን ጠይቅን። ጅቡቲ ከገባ በኋላ እንግሊዝኛ በደንብ ይችላል? አይችልም አይለኝ አለ ጠይሜ ተቆጣ። ለምን? ጅቡቲ ፈረንጅ ስለማይኖር ነው ፈረንጅና ለማወቅ የሚችለው ገምቼ ጠይሜን ተከራከርኳት። ጅቡቲ እኮ እዚህ ከድሬዳዋ ቀጥሎ የምትገኝ ሀገር ናት። ፈረንጅ የሚኖረው እዛ ሩቅ አሜሪካ ነው። የጣሳ ዘይትና ነጭ ስንዴ ከሚመጣበት ሀገር። ጤባ ናችሁ እንዴ? ጠይሜ ባለማወቃችን አላገጠብን። ቆይ ግን አሁን በከሬ ጅቡቲ ከገባ በኋላ ሀማልነት ሰርቶ እቃውን ቤታቸው አደረሰላቸው እንበል። እንዴት አድርጎ ነው ሳቢ የሚጠይቃቸው? ጠንቤ ጠይሜን ጠይቃቸው። እኔ እንጃ። ቆይ ሳቢ ምንድን ነው? ሁለቱም በጥያቄ ሳቁት። የጠንቤማ አሳሳቅ ያናድዳል። ምን ያስቃችኋል? ስላናደዱኝ ኮስተር አለ። ኧረ ጭንቅሎ አታፍርም እንዴ? ይህንን የሚያክል የማማት ሆኔ አረቄ ማውጫ ማሰር የሚበልጥ ጭንቅላት ተሸክመ እስከ ዛሬ ሳቢ ምን እንደሆነ አታውቅም? ሂሳብ ማለት ነው። ምን አይነት ጤባ ነህ በእናትህ አለ ለጠንቤ። ቅልጥ ያለ የገበሬ ማህበር ጤባ እንጂ ይሄ እንዲያውም ለአራዳው ማህበር ይሰረዝ። ጠንቤ በአቋሟ ይሰረዝ ብላ ስትወስንብኝ ብልጭ አለች። በእጄ ጨብጬ የነበረውን አሸዋ አይኖቿ ውስጥ ሞጀርኩባት። ርር ብላ ለቀሰች። ጠይሜ እንዳሳረረኝ ጠንቤን ርር አደረኳት። ጠይሜ ተደርቦ ሊመታኝ ሲል ሸሸሁት። ተናድጄ ስለነበር ሳላውቀው አይኖቿ ውስጥ እንደበተንኩባት የውሸቴን ተናግረው ይቅርታ ጠየቅኩ። ጠንቤ አይኖቿን ሞጭ ከጠይሜ ጋር ብቻ ትጫወታለች። እኔን አገለሉ። የሆነ ወሬ ሲያወሩ በመሀል እየገባው መልስ ሰጥ ጸጥ ይሉኛል። አንተ ከአራዶቹ ማህበር ተሰርዘሃል፣ ወጥተሃል፣ ሂድና የጠንቤ ማህበር አቋቁም ይሉኛል። እርጥብ ጤባ መሆኔን አምኜ ተቀበልኩ። እስከ ዛሬ ድረስ አራዳ ነኝ እያልኩ ከነሱ ጋር በመዞር ይቅርታ እንድጠይቃቸውና ከአሁን በኋላ አጠገባቸው እንዳልደርስ አስጠነቀቁ። ለብቻ ተቀመጠ። ብቻዬን ጎርፍ ባመጣ ወደ ሌላ አፈር ስጫወት ተመካክረው እየመጡ የሰራሁትን ቤት ያፈርሱብኛል። የእስከ ዛሬው የአራድነት ጊዜ የውሸት እንደነበረ ሳላናግራቸው ይነግሩኛል። ዱባ ራስ፣ ቅል ራስ፣ ራስ ክምር የማይሉኝ የማይሰድቡኝ ስድብ የለም። እያለቀስኩ ወደ ቤት ሄጄ ለእናቴ ያደረጉኝን ነገርኳት። ለሁለት ውግር እንዳደርጋቸው ተማጸንኳት። ጠይሜን እንጂ ጠንቤን እንኳን አንቄ እንደምደፋት ገለጽኩላት። ሁሉንም ካዳመጠችኝ በኋላ ግን አንተ ነገ ጠዋት ዞረ ለምትገጥመው እኔ ሰው ልጅ የምደበድብበት ምክንያት የለም አለችን። አባረረች፣ አናደደች። ለአባቴ ደግሞ እንደዚህ ያለውን ነገር አይነገርም። ፎሽፋሻ ሴታ ሴት አንተ ለእነዚህ የማማሲያ ስባሪ ለመካከል ልጆች አንተ ነው። ይህን እህል ቢሆን አግዙኝ አትልም። አንተ ወትሮስ ቢሆን ትሪ ላይ የዘረጋውን እጅ ካልሆነ መች ሌላ ነገር ላይ ታሸንፋለህ። ሂድልኝ ከፊቴ እንኩሮ ብሎ እንደሚያባረረኝ አውቃለሁ። የአባቴ ትልቅ ስድብ እንኩሮ ነው። እማዬ ለቡና ቁርስ ያዘጋጀውን የባቄላ አሹቅ በሁለት የሱሪ ኪሴዎች ያዙ። በብረት ምጣድ ተጋግሮ በእማዬ ጣት አሻራ ተሸብርቆ ዘይትና በርበሬ የተለወሰውን
ጠይም የማሽላ ቂጣ በትንሽ እየገመጡ ወደ እነ ጠንቤ ሄድኩኝ። እንዳስቀናኋቸው ፊታቸው በልቼ እንደምጨርሰው ለራሴ ነገር ቁጭ ብለው ይጫወታሉ። ቂጤን ወደ ኋላ ደብቄ ያስኳት። ጤባው ምን ታደርግ መጣ? ከማህበራችን እኮ ተወግደዋል አለኝ ጠይም። ጭንቅሎ ከኛ ከአሪፎች ጋር ልትሆን ያምራል እንዴ? ጠንቤ ደረቷን በሌባ ጣት እየጠቀመች አላገጠችብኝ። ምንም ሳልናገር የከረከርኳትን ቂጣ ወጣ አድርጌ በቂንጥ ገመጥ አደረኩላት። አሹጤን ከኪሴ ቆንጥሬ ቃም። ኧረ ጭንቅሎ አለ ጠይሜ እጁ ላይ ያለውን አፈር እያራገፈ። ኧረ ዲታው ጭንቅሎ ቂጣ ቆሎ እንዲህ። ጠንቤ መገረሟን አበሰለች። እንዳቁለጨለጭኳቸው ሳቁ ተመቸኝ። እጃቸውን እያራገፉና ልብሳቸው ላይ አፈሩን እየጠረጉ ተጠጉኝ። በጉልቤ ሊነጥቁኝ ከሞከሩ በጥርሴ ዝልዝል እንደማረጋቸው በልብ ያሰብ። ወደ አራዶቹ ማህበር በክብር ለመመለስ ከፈለግ ብጌ አለኝ ጠይም እጁን ለልመና ዘርግቶ። ባትጋራኝ አልኩት። ቀድሜ ብጌ ብያለሁ። አትስማማም እንዴ? ባትጌ አልኩህ እኮ። በጣም ለመነኝ። ታረቅን። ትናንሾቻችን የማርያም ጣቶቻችንን እያቆላለፍን አውራ ጣቶቻችንን ሳምን። ቂጤንና አሽቄን ተካፍለን በላ። በከሬን ፊት ለፊታችን እያነከሰ ሲመጣ አየነው። ከጅቡቲ መመለሱን አመንኩ። ጠንቤም ከጅቡቲ በእግር ተመልሶ ሲመጣ እግሩ ተልጦ እያነከሰ ይሆናሉን አስቀመጠ። ጠይሜ ግን የአባባ ሺበሺ ልጅ መሳፍንት በልፍጥ የመታው እግሩ እንደተሰበረ ነገረ። ከልባችን አዘንለት። አጠገባችን ሲደርስ የበከሬን እግር አይተን በረገግን። ሁለቱም እግሮቹ አብጠዋል። በቁስል ንፍርቅ ብለዋል። የታሰረበት ጨርቅ በቁስል የሚወጣው ፈሳሽ ረስቷል። ያ ፈጣን ተራማጅ የነበረው ሰው ሁለቱን የእግር መረገጫዎቹን አንፈርክኮ በዱላ ተደግፎ ተጓዥ ሆኗል። ያውም እንደ ኤሊ በዝግታ። ጅቡቲ ሊገባ ነው እየተባለ እድለኝነቱ የወላጆቻችን ቡና ማዳመቂያ ተደርጎ የነበረው ሰው የስጋ ደዌ ህመም ተጠቂ ሆኖ ፒሲዲሞ ከርሞ መምጣቱን በኮልታፋ አማርኛው ነገረ። በፈረጣማው ጉልበቱ ተሸክሞ በበላበት የበርካቶችን ድካም ባቀለለበት እድ ማስጫ ጨርቅ አንጥፎ ተመጽዋች ሆነ። የጅቡቲ መንገደኛ የሰው እጅ ጠባቂነቱ ለምን አዳሪነቱ እስከ ህይወቱ ፍጻሜ ቀጠለ። በከሬ ከእጁ እርጥብ የባህር ዛፍ ቅጠል የማይለየው ሰው ሆነ። ያለ እረፍት ቁስሉን የሚመጠምጡትን ዝንቦች ያባርራል። ሰዎች ዳቦ የማይገዛ ሳንቲም ሲወረውሩለት እንኳን ፊታቸውን አዙረው ነበር ተጠይፈውት። ቁስሉን ማየት ቅፍፍ ብሏቸው እኛም ኢሽ እያለን ሌላ ህመም ሆንበት። የሳቅ ምንጫችንን አውርቶ አሳቂያችንን መጫወቻችንን በከሬን የስጋ ደዌ በሽታ ነጠቀን።